በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱም ጋር ዘይት አልያዙምና ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውን በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩል ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ውካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእናንተና ለእኛ ባይበቃስ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትንም ከእርሱ ጋር ወደ ሰርጉ ገቡ። ደጁም ተዘጋ። በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉት። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም ማለት ቀኒቱንና ሰዓቲቱን አታውቁምና እንግዲህ አጭር ጸሎት እንጸልይ። እግዚአብሔር ሆይ እናመሰግናለን። አንተ በምትመለክበት ቃልህ በሚነገርበት በቅዱሳን ጉባኤ መካከል እንድንገኝ እድል ስለሰጠህን ተመስገን። ዛሬ ማለዳ ጌታ ሆይ ቃልህን ለእያንዳንዳችን አብራለን። በናዝሬቱ በኢየሱስ ክርስቶስ ስም ልትናገረን እንደወደድህ ትናገረን ዘንድ ደግሞ ስትናገረን ልባችን ከቃልህ የተነሳ እንዲቃጠል የዘላለም አምላክና አባት እግዚአብሔር ያንተ ሐሳብና ፈቃድ በውስጣችን እንዲሆን ለጌታችን ለኢየሱስ ክርስቶስ በክብር መመለስ ቀን እንድታዘጋጀን በኢየሱስ ክርስቶስ ስም እንለምናለን። እግዚአብሔር ሆይ ቃልህን ባርክልን። ክብሩ ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። በዚህ በማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 13 ያለውን ክፍል አብረን ስንካፈል በዚሁ ክፍል ውስጥ የተጠቀሰውን አንዱን ቃል ርዕስ አድርጌ ወስጃለሁ። እንዲህ የሚል ለራሳችሁ ዘይት ግዙ። ለራሳችሁ ዘይት ግዙ። እስቲ ለራስ ዘይት ግዛ ብሎ ለራሳችሁ ዘይት ግዙ። ይሄ ክፍል ጌታችን መድኃኒታችን ኢየሱስ ክርስቶስ ከኢየሩሳሌም ቤተ መቅደስ ከደቀ መዛሙርቱ ጋር ሲወጣ ደቀ መዛሙርቱ የመቅደሱን ግንቦች ሊያሳዩት ቀርበው መምህር ሆይ እንዴት አይነት አስደናቂ ግንቦች ናቸው ታያለህ ባሉት ጊዜ ጌታ ኢየሱስ ክርስቶስ እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ሲላቸው እንመለከታለን። በኋላ ይሄ ነገር ከንክኗቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በደብረ ዘይት ተቀምጦ ሳለ ወደ እርሱ ቀረቡና ንገረን፣ ይሄ የሚሆነው መቼ ነው የሚሆነው? ይሄ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ያልከው የዚህ የቤተ መቅደሱ መፍረስ የዓለም መጨረሻ መሆን አለበት። ስለዚህ የመምጣትና የዓለም መጨረሻ ምልክቱ ምንድነው ብለው ጌታን ኢየሱስ ክርስቶስን ስለመምጣቱ መጨረሻን ስለምልክቱም ጠየቁት። ጌታችን ኢየሱስ ይህንን ጥያቄ ምክንያት በማድረግ ስለ ዓለም መጨረሻና ስለመምጣቱ ምልክቶች ያስተማረው ሰፊ ክፍል ከማቴዎስ ወንጌል ምዕራፍ 24 እና 25 ውስጥ ተጠቅሶ እናገኛለን። ጌታችን ኢየሱስ ክርስቶስ ለተጠየቀው ግልጽ ጥያቄ ግልጽ የሆኑ መልሶችን ነው የሰጣቸው። የሚመጣበት ቀንና ሰዓት በትክክል እንደማይታወቅ ወይም ደግሞ
የሚመጣበትን ቀንና ሰዓት ትክክለኛውን ጊዜ ሊነግራቸው እንዳልወደደ ጌታ ኢየሱስ ክርስቶስ በዛ ክፍል ላይ ሲናገር እናያለን። ይሁን እንጂ ጌታ ኢየሱስ ክርስቶስ የመምጣቱን ቀንና ሰዓት አስረግጦ አይናገር እንጂ መምጣቱ የማይቀር እንደሆነ ስለዚህ የመምጣቱን ምልክቶች ባዩ ጊዜ ቀኑ እንደቀረበ አውቀው ተዘጋጅተው እንዲጠብቁት የመምጣቱን ምልክቶች ዘርዝሮ በእነዚህ ሁለት ምዕራፎች ውስጥ ይናገራል። በማቴዎስ ወንጌል ምዕራፍ 24 ቁጥር 42 ላይ ጌታ ኢየሱስ ክርስቶስ እንደዚህ አለ፣ የሚመጣበት ቀንና ሰዓት እንደማይታወቅ ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። ማቴዎስ 24:36 ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። ማቴዎስ 24:44 ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ማቴዎስ 24:50 የዚያ ባሪያ ጌታ ባልጠበቃት ቀን ባላወቃትም ሰዓት ይመጣል። ማቴዎስ 25:13 ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። ማቴዎስ 25:19 ከብዙ ዘመንም በኋላ የነዛ ባሪያዎች ጌታ መጣና ተቆጣጠራቸው። ማቴዎስ 25:31 የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ላይ ይቀመጣል። ሃሌሉያ! ሙሽራችን ኢየሱስ፣ ንጉሱ ኢየሱስ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ተመልሶ ይመጣል። በክብሩ ዙፋን ላይ ይቀመጣል፣ ለዘላለምም ይነግሳል። የኢየሱስ ክርስቶስ መምጣት ፍጹም የሆነ እውነት፣ የማይቀር እውነት። እግዚአብሔር የተባረከ ይሁን። መቼ ይመጣል? አይታወቅም። መቼ እንደሚመጣ አይታወቅም። ጌታ ኢየሱስ ክርስቶስ የሚመጣበትን ቀንና ሰዓት አይናገር እንጂ መምጣቱ እርግጥ ነው። የመምጣቱን ምልክቶች ዘርዝሮ እነዚህን ምልክቶች ስታዩ ተዘጋጅታችሁ ጠብቁ ይለናል። ምልክቶቹን በማቴዎስ 24 ላይ በዝርዝር ልታነቡ ትችላላችሁ። በዚህ ባነበብነው በማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 13 ባለው ክፍል ውስጥ ጌታችን ኢየሱስ ክርስቶስ የመምጣቱን ምልክቶች ከተናገረ በኋላ መምጣቱ የማይቀር እውነት እንደሆነ አስረግጦ ከተናገረ በኋላ ቀኒቱንና ሰዓቲቱን ስለማታውቁ ተዘጋጅታችሁ ኑሩ ብሎ ለመዘጋጀት የሚረዳንን ሐሳብ ይናገራል። ጌታችን በዚህ ክፍል ውስጥ በቁጥር 13 ላይ የተናገረውን ሐሳብ እንደዚህ ብለን እናነባለን። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። አዲሱ መደበኛ ትርጉም ይሄንን ቃል እንደዚህ ነው የሚለው፣ እንግዲህ ቀኑን ወይም ሰዓቱን ስለማታውቁ ተዘጋጅታችሁ ጠብቁ። ወገኖቼ አንድ እርግጠኛ የሆነ ነገር እነግራችኋለሁ። ኢየሱስ ተመልሶ ይመጣል። ቀኑንና ሰዓቱን አንወቅ እንጂ ኢየሱስ ክርስቶስ ተመልሶ እንደሚመጣ እናውቃለን። ኢየሱስ ተመልሶ ይመጣል። የጌታን መምጫ አለማወቃችን ግን በእነዚህ ሁለት ምዕራፎች በማቴዎስ 24 እና 25 ውስጥ እንድንዘጋጅ ሁሉ ጊዜ የተዘጋጀ ሕይወት እንዲኖረን ይነግረናል እንጂ ቸልተኞች እንድንሆን መምጣቱ እንደቀረ እንድንረሳ የሚያደርገን ነገር አለ። ኢየሱስ ይመጣል። ስለዚህ ሁሉ ጊዜ
ሳንሰንፍ ሳንሰለች ሳንታክት የጌታን መምጣት ተዘጋጅተን እንድንጠብቅ የእግዚአብሔር ቃል በዚህ ክፍል ውስጥ ይነግረናል። ጌታችን ኢየሱስ በመጣ ጊዜ እርሱን ስለመጠበቅ ሲያስተምር በዚህ ክፍል ውስጥ ስለ 10 ቆነጃጅት ምሳሌ ይናገራል። መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊጠብቁ የወጡ 10 ቆነጃጅትን ትመስላለች ብሎ ይናገርና ሙሽራውን ሊቀበሉ ስለወጡ 10ቱ ቆነጃጅት ይነግረናል። ልብ በሉ፣ ይህንን ክፍል ያስተማረው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ እሱ ራሱ ስለመምጣቱ ስለመጨረሻው ዘመን ሲያስተምር ጌታ ኢየሱስ ክርስቶስ የተናገረው ክፍል ሙሽራውን ሊቀበሉ ስለወጡ 10 ቆነጃጅት ይናገራል። እነዚህን 10 ቆነጃጅት በሁለት ይከፍላቸዋል። 5ቱ ቆነጃጅት ሰነፎች፣ 5ቱ ቆነጃጅት ደግሞ ልባሞች ተብለዋል። አዲሱ መደበኛ ትርጉም 5ቱን ቆነጃጅት ዝንጉዎች ይላቸዋል፣ 5ቱን ቆነጃጅት አስተዋዮች ይላቸዋል። ስለዚህ ጌታ ኢየሱስ ክርስቶስ ሊመጣ ባለበት ጊዜ እርሱን ስለመጠበቅ ሁለት አይነት ሰዎች አሉ ነው የሚለው። 5ቱ ልባሞች፣ 5ቱ አስተዋዮች፣ 5ቱ ሰነፎች፣ 5ቱ ያልተዘጋጁ ሞኞች የሆኑ በሁለት ጌታ ኢየሱስ ክርስቶስ ከፍላቸው በሁለት ይክፈላቸው እንጂ 10ሩ 5 እና 5 10ሩ አንድ ላይ ቆነጃጅት ተብለዋል። 10ሩ ሙሽራውን ሊቀበሉ ወጥተዋል። 10ሩ ሙሽራውን ለመቀበል ተዘጋጅተዋል። በራሳቸው 10ሩ ተዘጋጅተዋል። 10ሩ ሙሽራው እንደሚመጣ ያውቃሉ። 10ሩ ስለ ሙሽራው ዕውቀት አላቸው። 10ሩ መብራት ይዘዋል። 10ሩ መብራት ይዘዋል። 10ሩ ሙሽራው በመጣ ጊዜ እንቅልፍ ብሏቸዋል። 10ሩ ሙሽራው ይመጣል ትቀበሉት ዘንድ ውጡ የሚለውን የጥሪ ድምፅ ሰምተው ሙሽራውን ለመቀበል መብራታቸውን ለኩሰዋል። እስከዚህ ጊዜ ድረስ ታሪኩ 10ሩም እያለ ልዩነቱ እስከዚህ ድረስ ነበር። ሁሉም ሙሽራው ሲመጣ ተቀብለውት አብረው የሚገቡ ይመስል ነበር። ሁሉም ሙሽራውን ለመቀበል የተዘጋጁ ይመስል ነበር። ሁሉም ሙሽራውን ለመቀበል ተዘጋጅተው የጨረሱ ይመስል ነበር። ሁሉ ለራሳቸውም ሆነ ለእርስ በርሳቸው ወይም ለሌሎች ከሙሽራው ጋር አብረው የሚገቡ ይመስል ነበር። አብረው መብራታቸውን ይዘው ሲሰለፉ ሙሽራው ሲመጣ ሁላችንም እንገባለን። ምናልባት ውስጥ ስለሚቀመጡበትም ነገር ውስጥ ስለሚኖረው ስፍራ ሳይነጋገሩ የቀረ አይመስልም። ሁሉም አብረው የሚገቡ ይመስል ልዩነቱ መታየት የጀመረው መብራታቸውን ማብራት ሲጀምሩ መጣ፣ ሙሽራው መጣ፣ ልትቀበሉት ውጡ ሲባል ሁሉም መብራቱን መለኮስ ጀመረ። የ5ቱ የልባሞቹ መብራት በአንድ ጊዜ ቦግ ብሎ መብራት ሲጀምር 5ቱ ሰነፎች ቢጭሩ ቢለኩሱ ወዲህ ቢሉ ወደዛ ቢሉ አልበራን ግራ መጋባት ጀመሩ። መታወክ ጀመሩ። ቢያራግቡ እፍ ቢሉ የሚደረገው ቢያነቡ መብራት አልበራን። ምንድነው ችግር? መብራታችን አልበራን፣ ሊጠፋብን ነው።
ችግሩ ወዲያው ታወቃቸው። ለካ መብራቱ ሊጠፋ ያለው ለካ መብራቱ አልለኮስ ያለው ለካ መብራቱ አልበራ ያለው ዘይት ስላልነበራቸው ለራሳቸው ዘይት አልነበራቸው። ስለዚህ ወዲያው አንድ መፍትሄ መጣላቸው። ምን ችግር አለ? እኛ ዘይት ባይኖረን እድሜ ለጓደኞቻችን አብረን ለምንቆም አብረን ለምንገባ እነሱ አላቸው መብራት። ስለዚህ ወደ ጓደኞቻቸው ሄደው መብራት ስጡን፣ ዘይት ስጡን፣ መብራታችን ሊጠፋብን የእናንተ መብራት ይኸው ጎድ ብሎ በርቷል፣ እኛ ብንለው ለካ ዘይት አልያዘ። እባካችሁ ምን አድርጉ? ዘይት ስጡ። ወደ ጓደኞቻቸው መጥተው ሰነፎቹ ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን፣ የእኛ ዘይት አልቋል፣ ሌላ ዘይት አልያዝንም፣ እንደዚህ ይሆናል ብለን አላሰብንም ነበር። ቀድመን እንገዛለን ብለን ቢዚ ሆነ ረሳን፣ ሳንገዛ ቀረን፣ ጊዜ አጣ። እባካችሁ እናንተ ትርፍ ዘይት አላችሁ፣ ከዘይታችሁ ስጡ። ትርፍ ዘይት ያልያዙበትን ሌሎች በርካታ ምክንያቶች ሳይዘረዝሩ አይቀሩም ብዬ እገምታለሁ። በዚህ ምክንያት ለምን አትገዙ? ለምን አይኖራቸውም ትርፍ ዘይት? ለምን ዘይት ሳትይዙ መጣችሁ ሲባሉ የሚናገሩት ብዙ ነገር ሊኖራቸው ይችላል ብዬ አስባለሁ። ቢዚ ሆነን ብዙ አላሰብንበት፣ ብዙ ምክንያት ሊዘረዝሩ በቂ የሚመስሉ ምክንያቶች ሊዘረዝሩ ይችሉ ይሆናል። ግን እውነቱ አንድ ነገር ነው። ዘይት አልያዙ፣ ዘይት የላቸው። መግዛት ይችሉ ነበር፣ ለራሳቸው ዘይት መያዝ ይችሉ ነበር። ጊዜው ነበራቸው፣ እድሉ ነበራቸው፣ ችሎታው ነበራቸው፣ አቅሙ ነበራቸው። ነገር ግን አልያዙ። ምኖች ነበሩ ነው የሚለው? ሰነፎች ነበሩ፣ ዝንጉዎች ነበሩ፣ የሚረሱ ነበሩ፣ የሚያስተውሉ አልነበሩ፣ ቸልተኞች ነበሩ፣ ግዴለሾች ነበሩ። ነገራቸው ሁሉ ሲሪየስ አልነበረም፣ እንደ ነገሩ የሚያደርጉ ሰዎች ነበሩ። ከሰርጉ ጋር ባልተያያዘ በሌላ ነገር ቢዚ የነበሩ ሰዎች ነበሩ። ያን ያህል ለሰርጉ ያሰቡበት አይመስሉ። አሁን ድንገት መብራት ሲያስፈልግ፣ ድንገት ሙሽራው ሲመጣ መብራታቸውን መለኮስ ሲጀምሩ ለካ ዘይት የለም። ምክንያት መደርደር አያዋጣም። የሚያስፈልገው ዘይት ነው የሚያስፈልጋቸው። ስለዚህ ዘይት እንደሚያስፈልጋቸው ሲያውቁ መጥተው መለመን ጀመሩ። እባካችሁ መብራታችን ሊጠፋብን ከዘይታችሁ ስጡ። ይሄ ጊዜ ወሳኝ ጊዜ ነው። አለ ዘይት መሆን አይቻልም። ስለዚህ ልባሞቹ እውነት የሆነ ነገር ነገሯቸው። ብንሰጣችሁ ደስ ባለ፣ ግን ጊዜው ሼር የሚደረግበት ጊዜ አለ። ጊዜው የእኛን ዘይት ለእናንተ የምንሰጥበት ጊዜ አይደለም። ምናልባት ለእናንተና ለእኛ ባይበቃስ
እኛ ያለን ዘይት ለኛ እንደሚበቃ እርግጠኞች ነን። እኛ ያለን ዘይት ለኛ ነው የተያዘው፣ ለእናንተና ለኛ አይበቃም። ስለዚህ የሚሻለው ወደሚሸጡት ሄዳችሁ ለራሳችሁ ዘይት ግዙ። ለራሳችሁ የሚበቃችሁን ያህል ለራሳችሁ የሚሆን ዘይት ግዙ። ለራሳችሁ ዘይት ግዙ። አሁን የምትለምኑበት ጊዜ አይደለም። አሁን የምትዋሱበት ጊዜ አይደለም። አሁን ጎረቤቱን ወንድም እህቱን የሚረዳበት ጊዜ አይደለም። ጓደኛውን የሚያግዝበት ጊዜ አይደለም። አሁን ለራሳችሁ ዘይት የምትገዙበት ጊዜ ነው። ለራሳችሁ ዘይት የሌላው ዘይት ለእናንተ የሚበቃበት ጊዜ አለ። የራሳችሁ ዘይት ግዙ። ስለዚህ ምንም አማራጭ የለም። ሰዎቹ የራሳቸውን ዘይት መግዛት ነበረባቸው። ስለዚህ ዘይት ሊገዙ ሄዱ ይላል። ዘይት ሊገዙ ሄዱ። ቁጥር 10 ላይ ሊገዙም በሄዱ ጊዜ ሙሽራው መጣ። አንፎርቹኔት ሊገዙ በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትንም ከእርሱ ጋር ወደ ሰርጉ ገቡ። ደጁ ተዘጋ። የሰነፎቹ ዘይት አልቆ ዘይት ሊገዙ ሲሄዱ ሙሽራው መጣ። የሰነፎቹ መብራት ጠፍቶ ሙሽራው መጣ። ሰነፎቹ ዘይት ፍለጋ ሲሄዱ ሙሽራው መጣ። የጊዜ ዘይት ፍለጋ የሚኬድበት ጊዜ አልነበረ። ቱሌት የጊዜ ሙሽራውን የሚቀበሉበት ጊዜ ነበር። ጠብቀው ሙሽራው ሲመጣ ዘይት ፍለጋ ሙሽራው ሲመጣ ቦታቸውን ለቀው ስፍራቸውን ለቀው ሙሽራው ሲመጣ እንቀበለዋለን፣ እናጅበዋለን፣ አብረን ወደ ሰርጉ እንገባለን፣ ከሙሽራው ጋር በግብዣ ውስጥ እንሆናለን ሲሉ የነበሩት ለካ አለ ዘይት ነበር። ሳይዘጋጁ ባዷቸውን ነበር፣ ጎዶሎ ሆነው ነበር ሙሽራውን ሲጠባበቁ የነበሩ። አላሰቡበትም፣ አላስተዋሉ፣ አልተዘጋጁ። እነሱ ሲሄዱ ሙሽራው ሲመጣ ተዘጋጅተው ዘይታቸው ሙሉ ሆኖ መብራታቸው እየበራ ሙሽራውን የሚጠባበቁ 5 ቆነጃጅት አገኘና እነርሱን ከእርሱ ጋር ይዘው ወደ ግብዣው ገባ። ደጁ ተዘጋ። 5 ልባሞች ተዘጋጅተው ነበር። 5 ልባሞች ከዘይታቸው ጋር ነበሩ። መብራታቸው እንደበራ ነበር። ሙሽራውን ለመቀበል የሚያስፈልጋቸውን ዘይት ይዘው ነበር። ስለዚህ ሙሽራው ሲመጣ ያለምንም ችግር መብራታቸውን አብርተው ከእርሱ ጋር እየዘመሩ ደስ እያላቸው ወደ ግብዣው የተጠባበቁት ሙሽራውን ተቀብለው አብረውት ገቡ። ተዘጋጅተው እነዚህኛዎቹ የተዘጋጁቱ ሁሉም ነገር ተዘጋጅተዋል። ሲተኙ ተዘጋጅተው፣ ሲነቁ ተዘጋጅተው፣ መብራታቸው በደንብ ይበራል። ዘይት አለው፣ ሪዘርቭም ዘይት አለ። ሌላም ማሰሮ ዘይት ይዘዋል። ዘይታቸው አላለቀ። የሚበቃቸውን ያህል ዘይት አስቀድመው ገዝተው አስበውበታል፣ ተዘጋጅተዋል፣ ጊዜ ሰጥተዋል፣ ዋጋ ከፍለዋል።
ሙሽራውን ለመቀበል አብረው ወደ ሰርጉ ለመግባት ሙሽራው እስኪመጣ ድረስ ዘይታቸው ሳይጎድል ጠብቀውታል። ሲመጣ መብራታቸውን ለኩሰው ሙሽራውን ተቀበሉት። ልባሞቹ፣ አስተዋዮቹ፣ ትጉዎቹ ከሙሽራው ጋር ወደ ግብዣው ገቡ። ሰነፎቹ ዘይት ገዝተው ሲመለሱ ነገሩ እንዳልጠበቁት ሆኗል። ሙሽራው ኦልሬዲ መጥቷል። አልፏቸዋል። ያልጠበቁት ነገር ሆኗል። ደጁ ተዘግቷል። ድካማቸው፣ ሩጫቸው፣ ጥበቃቸው አሁን ሮጠው ዘይት መግዛታቸው ለምንም አልገባቸው። ቱሌት አምልጧቸዋል። ትልቅ ነገር አምልጧቸዋል። የማይደገም ነገር አምልጧቸዋል። ከእንግዲህ ወዲህ የማያገኙት ዕድል አምልጧቸዋል። የዘላለም ነገር አምልጧቸዋል። እንዲህ የምር አልመሰላቸውም። እንዲህ ሲሪየስ አልመሰላቸውም። ግን ይተወስደስ አመለጣቸው። ምናልባት ሌላ ዕድል ይኖር ይሆን? ስለዚህ በሩን ማንኳኳት ጀመሩ። ጌታ ሆይ ክፈትልን። እስካሁን ድረስ አንተ እስክትመጣ ድረስ ስንጠባበቅ ነበር። ላስት ሚኒት ላይ ዘይታችን አልቆ ነው ልንገዛ ሄደን ነው። አይቻልም። ከዛ በኋላ ምናልባት አብረዋቸው የተሰለፉትን ቆነጃጅት ስም እየጠሩ ከነሱ ጋር ነበር፣ ጠይቃቸው ከፈለክ አብረን ነበር የቆምነው። አይቻልም። እንደውም ምን አላቸው? አላውቃችሁም አላቸው። በሰነፎቹና በልባሞቹ መካከል ትልቁ ልዩነት የመዘጋጀት ልዩነት ነበር። ተዘጋጅቶ የመጠበቅ ልዩነት ትልቁ ልዩነታቸው እሱ። ጌታችን ኢየሱስ ክርስቶስ ይህንን የአስርቱን ቆነጃጅትን ምሳሌ ሲጨርስ ቁጥር 13 ላይ እንዲህ ነው ያለው፣ ቀኒቱንና ሰዓቲቱን አታውቁምና ተዘጋጅታችሁ ጠብቁ። የዚህ ምሳሌ ዋና ትምህርት ጌታ በዚህ ክፍል ውስጥ ሊያስተምር ያለው ዋና ትምህርት መቼ እንደሚመጣ አታውቁምና ምን በሉ? ተዘጋጁ፣ ንቁ፣ ተዘጋጁ፣ አስተውሉ። እንደ ሰነፎቹ ቆነጃጅት አትሁኑ፣ እንደ ልባሞቹ ቆነጃጅት ሙሽራው ሲመጣ እንደተቀበሉት ከእርሱ ጋር ወደ ግብዣው እንደገቡ እንደ ልባሞቹ የተዘጋጃችሁ ሁሉ። የተዘጋጃችሁ በቀረን ሰዓት ሙሽራውን ለመቀበል እንደ ልባሞቹ ቆነጃጅት ለመዘጋጀት ምን እናድርግ በሚል ሐሳብ አንድ ሶስት ነገሮችን አብረንና እንጸልያለን። ጌታ ይመጣል። ሃሌሉያ። በመጠበቅ ልባችሁ የዛለ ወንድሞችና እህቶች ብትኖሩ በርቱ። ጌታ ይመጣል። ልባችሁ አይዛል። እንጠባበቅ፣ ተዘጋጅተን እንጠብቀው ጌታ። እንዴት ተዘጋጅተን እንጠብቀው? አንደኛው ሐሳብ ለራሳችሁ ዘይት ግዙ። እያንዳንዳችሁ ሙሽራውን ለመቀበል የምትጠባበቁ ሁሉ ሙሽራው ሲመጣ መብራታችሁን አብርታችሁ
ትቀበሉት ዘንድ የራሳችሁን ዘይት ግዙ። የራሳችሁን ዘይት ግዙ። የራሳችሁ ዘይት ይኑራችሁ። ሙሽራው ሲመጣ ምንም እንኳን የምንቀበለው በህብረት ቢሆንም አንድ ላይ ተሰብስበን ቢሆንም የምናበራው የራሳችንን መብራት ያኔ ሼር ማድረግ አይቻልም። የራሳችንን መብራት ነው የምናበራው። ስለዚህ እያንዳንዳችን መብራታችን የበራ ይሆን ዘንድ የራሳችን ዘይት ሊኖረን ያስፈልጋል። የራሳችን ዘይት ልባሞቹ ለራሳቸው በቂ ዘይት ነበራቸው። ሙሽራው እስኪመጣ ድረስ ሙሉ ነበሩ። ሰነፎቹ ግን በቂ ዘይት አልነበራቸው። ስለዚህ ከልባሞቹ ሊበደሩ ሄዱ። ከልባሞቹ ሊለምኑ ሄዱ። ከዘይታችሁ ስጡን፣ ከዘይታችሁ ስጡን። ወገኖቼ ጌታ ሲመጣ እያንዳንዳችን በራሳችን ዘይት ነው የምንቆመው። ማንም ከማንም ዘይት አይበደርም። ማንም ከማንም የሚጠይቀው ነገር የለም። ማንም ለማንም ቸርነት ማድረግ አይችልም። ማንም ለማንም አያበድርም። የብድር ዘይት አይሰራም። የራሳችሁ ዘይት ግዙ። የራሳችሁ ዘይት ግዙ። ልባሞቹ ያሉት ነገር ይሄንን እኛ አንሰጣችሁ፣ የኛ ለኛ ብቻ። ስለዚህ ሂዱና ምን አለ? ሂዱና ግዙ፣ የራሳችሁ ግዙ። ዘይት መግዛት ዋጋ ሊያስከፍል ይችላል። ዘይት መግዛት ጊዜ ሊጠይቅ ይችላል። ዘይት መግዛት ያደክም ይሆናል። ሂዱና ግዙ፣ የራሳችሁን ዘይት ግዙ። በሌላው ሰው ዘይት አትታመኑ። በሌላው ሰው ዘይት አትደገሙ። አትስነፉ፣ አትሞኙ፣ አስተውሉ። ለራሳችሁ ዘይት ግዙ። ሙሽራውን ለመጠበቅ፣ ሙሽራውን ለመቀበል የራሳችሁ ዘይት ይኑራችሁ። ጌታ ኢየሱስ በዚህ ታሪክ የሚናገር የራሳችሁ ዘይት። ዛሬ ሰዎች ለራሳቸው ዘይት የገዙ አይመስልም። ወይም ለመግዛት እየፈለጉ ለመግዛት እየሞከሩ ለመግዛት እየጣሩ አይመስልም። በሌሎች ዘይት ለመኖር፣ በሌሎች ዘይት ለመጠቀም፣ በሌሎች ዘይት ሙሽራውን ለመቀበል ያሰቡ ይመስላል። ሕይወታቸውን የሚያበራ በሙሽራው ፊት የሚያቆም የራሳቸው የሆነ ዘይት የላቸው። በብዙ ነገር ሰነፎችና በሌሎች ሰዎች ዘይት መኖር የሚፈልጉ ሆነዋል። በራሳቸው ለነገ የሚሆን ማሰሮ የላቸው። መብራታቸው ሊጠፋ ተቃረበ። ብዙዎች ወገኖቼ በእግዚአብሔር ቃል አበረታታችኋል። ለራሳችሁ ዘይት ግዙ። ለራሳችሁ ዘይት ግዙ። በራሳችሁ ቁሙ። በራሳችሁ ዋጋ ክፈሉ። በራሳችሁ ጊዜ ስጡ። በራሳችሁ ለነገ የሚሆናችሁ ዘይት አዘጋጁ። በራሳችሁ በማንም የማንደገፍበት ጊዜ በመንፈሳዊ ሕይወታችን በራሳችን እንቁም ወገኖች። በራሳችን እንቁም። በማንም በሌላው ዘይት አንደገፍ። የሌላው ዘይት ለኛ አበራ። በራስህ ዘይት ነው የምታበራው። ወገኖቼ ክርስትናን በግላችን እንለማመድ። በግላችን እንኖር። ሌላው አይኖርልንም። ራሳችን እንኖር። ራሳችን በህብረት በጌታ ፊት ብንቆምም ወገኖች ቅድም እንዳልኩት በራሳችን የምናበራ
ነው በራሳችን የምናበራ። በሌላው ዘይት አትመኩ፣ በሌላው ዘይት አትደገፉ። የራሳችሁን ዘይት ግዙ። በራሳችሁ ጸልዩ፣ በራሳችሁ የእግዚአብሔርን ቃል ተመገቡ፣ በራሳችሁ ጾሙ፣ በራሳችሁ ተቀደሱ፣ በራሳችሁ መንፈሳዊውን ሕይወት ተለማመዱ። በራሳችን ዘይቱን ለማግኘት፣ በራሳችን ሕይወታችንን ለማብራት፣ በራሳችን ለማደግ፣ በራሳችን ለመጠበቅ ማድረግ ያለብንን ሁሉ ማድረግ አለብን። ራሳችን ማንም አያደርግልንም። እውነት እላችኋለሁ የሌላው ሰው ዘይት የእኛን ሕይወት አያበራም። የአንተን ሕይወት የሚያበራው የአንተ ዘይት፣ አንተ ውስጥ ያለ ዘይት፣ አንቺ ውስጥ ያለ ዘይት ነው ያንቺ ሕይወት። በማንም ላይ ተደግፈን መቆም አንችልም። በጓደኛዬ ዘይት፣ በአገልጋዩ ዘይት፣ በቤተ ክርስቲያን ዘይት፣ በባል ዘይት፣ በቤተሰብ ዘይት፣ በሚስት ዘይት፣ በግሩፕ ዘይት አይቆምም። የሚቆመው በማን ዘይት? እስቲ በራስ ነው። ገብቷችኋል? እየገባችሁ በራስ ዘይት ነው። ለራሳችሁ ዘይት ብዙ ምናልባት የራስን ዘይት እንድትገዛ ሌሎች ሊረዱ ይችሉ ይሆናል እንጂ በሌሎች ዘይት እንድትኖር ግን ሊረዷችሁ ታፈስ። እዚህ ጋር እኛ ዘይት ምናምን ብንል የራሳችሁን ዘይት እንድትገዙ ነው እንጂ እኛ ዘይት ለእናንተ ሼር ማድረግ አንችልም። ዘይት እንድትገዙ ግን ልነግራችሁ እንችላለን። ልባሞቹ በጣም ልባሞች ናቸው አላቸው ለራሳቸው የሚሆን። ሌሎቹ ሲመጡ ምን አሏቸው? ሂዱና ለራሳችሁ ግዙ። ጎበዝ፣ ለራስህ ግዛ፣ ዘይት ግዛ፣ ለራስህ ግዛ። እርስ በርሳችን ልንገለገል እንችላለን። እርስ በርሳችን ልንረዳዳ እንችላለን። እርስ በርሳችን ዘይት እንድንገዛ ዘይት የመግዣው ስፍራ መንገድ አቅጣጫ ልንመራ ልናሳይ እንችል ይሆናል። ግን ማንም በማንም ዘይት አይቆምም ወገኖች። በእግዚአብሔር ቃል ላይ ማንም በማንም ዘይት አይቆምም። አትሞኝ። ሞኞቹ ሞኞች የተባሉት፣ ሰነፎቹ ሰነፍ የተባሉት፣ ዝንጉ የተባሉት ለምን ነበር? የራሳቸው ዘይት ስላልነበራቸው አልነበራቸው። ቸላልና ምን ችግር አለ? አንድ እንትና ጋር በእነንትና ዘይት ለካ አይኖር። ወገኖች እርስ በርሳችን እንድንገለገል አበረታታለሁ። የእግዚአብሔር ቃል እርስ በርሳችን እንድንገለገል ይነግረናል። ነገር ግን እውነቱን እነግራችኋለሁ፣ የራሳችሁን ዘይት ካልገዛችሁ በጌታ ፊት አትቆሙ። በሌላው ሰው አገልግሎት አይቆምም። በሌላው ሰው ዘይት አይቆምም። በሌላው ሰው ጸጋ አይቆምም። በሌላው ሰው ቅባት አይቆምም። በራሳችሁ የሚቆመው በራሳችሁ። በአገልጋዮች፣ በነቢያት፣ በፓስተሮች፣ በሐዋርያት፣ በወንጌላውያን፣ በሽማግሌዎች፣ በተቀቡ በእነሱ ቅባት አይቆምም። ሁላችን የራሳችን ዘይት ይኑር። ዘይት ብዙ በሌላ ሰው ዘይት አትደረጉ። ተገልገል፣ ጥሩ ነው መገልገል ጥሩ። ለራሳችሁ ግን ዘይት ብዙ። ሌሎችን እንድናገለግል እድል የሰጠን፣ ሌሎችን እንድናገለግል ጸጋ የሰጠን የእግዚአብሔር ሰዎች ለሌሎች የምናገለግለው አገልግሎት በራሳችሁ ዘይት ነው። በእኔ ዘይት እናንተ አትቆሙ። በጌታ ቃል እላችኋለሁ ወገኖቼ፣
ለምናገለግላቸው ሰዎች እውነቱን እንንገራቸው። እውነቱ ምን እንደሆነ ልንገራቸው። በራሳችሁ ዘይት ግዙ። በራሳችሁ አይዟችሁ እኔ ጋር ዘይት አለ ኖ ፕሮብሌም ብላችሁ አይሰራም። የተቀባ ፓስተር አለን፣ የተቀባ ሐዋርያ አለን፣ የተቀባ ነብይ አለን፣ እከሌ አለን ብትሉ ለራሱ ነው። ለኛ ግን ዘይት ግዙ ሊለን ይችላል እንጂ የሱ ዘይት በጌታ ፊትኛ አያቆመንም። በፍጹም በእግዚአብሔር ቃል እላችኋለሁ ለራሳችሁ ዘይት ግዙ። እናንተ ሰዎች ቀን ሳለ ለራሳችሁ ዘይት ግዙ። በሌላ ሰው ዘይት ላይ አትንጠልጠሉ፣ አትደገፉ። ማንም በእኛ ላይ እንዲንጠልጠል እግዚአብሔር ፈቃድ ነው። አገልጋዮች ላይ እግዚአብሔር ቀባቸው በሚባሉ ሰዎች ላይ ሰዎች እንዲንጠለጠሉ የጌታ ፈቃድ አይደለም። የራሳችሁን ዘይት ያዙና በርቱ። በግላችን ዘይት ይኑረን። ጌታችን ኢየሱስ ክርስቶስ ይህንን ትምህርት ሲያስተምር ምን አለ? ልባሞቹን ተናገረና በራሳችን ዘይት ግዙ። የሚያዘጋጀን አንዱ ነገር በራሳችን ዘይት መግዛት። ሁለተኛው እንደ ልባሞቹ ሰዎች ተዘጋጅተን ሙሽራውን ለመቀበል ምንድነው ማድረግ ያለብን? ለዝግጅት ጊዜ ይኑረን። ሙሽራውን ለመቀበል ሲወጡ ልባሞቹ ዝግጅታቸውን ተጠናቀው ነበር ዝግጅታቸው። መብራታቸውን ይዘው ከመብራታቸው ጋር በማሰሮ ዘይት ይዘው ከእንቅልፋቸው በፊት እንቅልፋቸውንም ሲተኙ ተዘጋጅተው ሁሉ ነገር አለ ተዘጋጅተው ከእንቅልፍ ተነስተው ሙሽራውን ለመቀበል መብራታቸውን ሲለኩሱ ምንም ችግር አልነበረባቸው። በአንዴ ለምን ተዘጋጅተዋል? መጫሪያው መኮስተሪያው ጠፋብኝ፣ ዘይት አለቀ፣ ሁሉ ነገር እግዚአብሔር ይመስገን ተዘጋጅተው ለራሳቸው የሚበቃ ዝግጅት ነበራቸው። ስለዚህ ሙሽራው ሲመጣ ከመብራታቸው ጋር ተቀበሉት። ጌታ የተባረከ ከመብራታቸው ጋር ተቀበሉት። ለዚህ ነው ቁጥር 10 ላይ የምናነው እነዛ ያልተዘጋጁ ሊገዙ ሲሄዱ ይላል ሙሽራው መጣ፣ ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርጉ ገቡ ይላል። ማን የገባው? ተዘጋጅተው የነበሩት። እስቲ ተዘጋጅተው የነበሩት መቼ ነው የተዘጋጁ? ሙሽራው ከመምጣቱ በፊት they are already ready ናቸው። ሙሽራውን ለመቀበል ተዘጋጅተዋል። ሳይመጣ በፊት በቂ ዝግጅት አድርገዋል። ጊዜ ነበራቸው። አሁን ሰርግ አለብኝ፣ ሙሽራው ይመጣል፣ ሲመጣ ይሄ ያስፈልገኛል ብለው ተዘጋጅተዋል። ሰነፎቹስ እነሱ በቂ ዝግጅት አልነበራቸው። አለመዘጋጀታቸውን እንኳን ያወቁም አይመስልም። የተዘጋጁ መስሏቸው እንደው ብድግ ብለው የሄዱ ነው የሚመስል። እዛ ሲደርሱ ቢጫን ቢለብስ ወዲህ ቢባል ከየት ቀድሞ ያልተዘጋጀ ነገር ዝንጎች፣ ሰነፎች፣ ቸልተኞች ነበሩና የሚበቃ ነገር ከነርሱ ጋር አልነበረም። ቁጥር 6 እስከ 8 ላይ ያለውን እናነባለን። እኩል ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ውካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው፣
ከዘይታችሁ ስጡን አሏቸው። ሙሽራው ሊመጣ ነው ልትቀበሉት ውጡ የሚል ምን ሆነ? ውካታ ሆነ ይላል። ውካታ ሆነ። መጣ ታውቃላችሁ፣ የሰርግ ግርግር ያኔ ውካታ፣ ያኔ መሯሯጥ፣ ያኔ መርበትበት ሆነ፣ ያኔ ያዘው ልቀቀው ሆነ። ቀድሞ ያልተዘጋጀ ከየት ይመጣል? ቀድሞ ያልተገዛ ዘይት ከየት ይመጣል? ከየት ይመጣል? ወደ ጓደኛ መሩጥ፣ ወደ ጎረቤት መሩጥ፣ ወደ ሱቅ መሩጥ። ጊዜው የመሩጥ አልነበረም፣ የመቀበል ጊዜ ነበረ። መሩጥ ወገኖቼ፣ ለመዘጋጀት ጊዜ ነው። ለካ የዝግጅት ጊዜ አልፎ ነበር። እነዚህ ሰዎች አልፎ ነበር። አሁን ሙሽራውን የሚቀበሉበት ጊዜ ነበር። አሁን የሚዘጋጁበት ጊዜ አልነበረም። እነዚህ ሰነፎች ሳይዘጋጁ ዘይት ሊገዙ ሲሄዱ ሙሽራው የተዘጋጁት አገኙት። እግዚአብሔር የተባረከ። የተዘጋጁት ወገኖቼ፣ ሰርገኛ መጣ በርበሬ ቀንጥሶ አይሰራም። ሙሽራው ሲመጣ አይደለም የምንዘጋጀው። የዚህ የጌታችን የኢየሱስ ክርስቶስ ትምህርት ዋናው ቅድም ብያችኋል። ገና ሳይመጣ ምን እንድናደርግ? ተዘጋጅተን ጨርሰን እንድንጠብቀው። ተዘጋጅተን እንድንጠብቀው። ሁልጊዜ እንደ አምስቱ ልባሞች የተዘጋጀን እንድንሆን ወገኖቼ፣ ለመዘጋጀት ጊዜ ስጡ። ዝንጎች አትሁኑ፣ ቸልተኞች አትሁኑ። ገና ነው አትበሉ። ጊዜ አለ አትበሉ። ነገ የኛ አይደለችም። ጊዜ አጣው ቢዚ ነኝ አትበሉ። የዴድላይን ሰዎች አትሁኑ። በመስሪያ ቤት፣ በስራ፣ በትምህርት በቃ የመጨረሻ ቀን ነው በቃ ሩጫችን የሚበዛው። ስንት ቀን እኮ በሰላም መዘጋጀት እዚያ መጣ ሲባል በቃ ያዘ። ጌታ ጋር እንደሱ ቀድመን እንድንዘጋጅ ይነግራል። ዛሬ ብዙ ሰዎች ችግር ምንድን ነው ብትሉ ቀድመን እንዘጋጅ። ገና እንላለን፣ ይደርሳል እንላለን፣ ወደፊት እንላለን፣ የተሻለ ጊዜ ሳገኝ እንላለን። ወገኖቼ፣ እግዚአብሔር ቃል እንደሚነግረን ጊዜው አለ። ወደፊት የምንለው ጊዜ አለ። ተዘጋጁ። ለመዘጋጀት ጊዜ ነው። አንዳንዶቻችን እንዘጋጃለን፣ እግዚአብሔር ረድቶን እንዘጋጃለን። ግን የሚያሳዝነው ዝግጅታችን ቀጣይነት ያለው አይደለም። አሁን ዛሬ ተዘጋጁ የሚል ስብከት ስለሰማን እግዚአብሔር ይረዳል፣ መጸለይ እንጀምራለን። መዘጋጀት፣ ባይብል ማንበብ፣ ዘይት መግዛት እንጀምራለን። ያቺ ስብከት ከአንድ ሳምንት በኋላ ከአእምሯችን ትጠፋለች። እዛ ኖርማል መብራታችን እንደገና ተመልሶ መጥፋት ጀመረ። ከዛ የሆነ ሄሪኬን በቃ አጠፋ ከተማውን፣ ህዝብ አለቀ ሲባል ጌታ ሊመጣ ነው ይባላል። ያን መጣ ሲባል መሯሯጥ ይጀምራል። ይገርም ምልክት ስናይ፣ የሆነ ነገር ስንሰማ፣ የሆነ ስብከት ሲኖር፣ ኮንፈረንስ ሲኖር ያኔ የማይዘጋጅ ሰው አቤት ያኔ ቢመጣ መብራታችን እንደበራ ዘይታችን ጥብ ብሎ ያገኘን ነበር። አንፎርቹኔትሊ ግን ያን አልመጣም። በማታስቡበት ሰዓት ይመጣ። ይኸው ዝግጅታችን የብልጭ ድርግም አይሁን። ዝግጅታችን ቀጣይነት ያለው ይሁን። በጣም የሚገርመኝ ነገር የብዙዎቻችን ላይፍ ኮንሲስተንሲ ያለው አይደለም። አንዴ ላይ
በሚያስገርም ሁኔታ ኔክስት ሰንዴ ደግሞ ፓርኪንግ አንዴ መብራታችን ጢም ብሎ እንደው ለሌላው ሼር የምናደርገው ያለን ይመስላል። ሌላ ጊዜ ደግሞ ባዶ። እባካችሁ ጌታ የሚናገረን ነገር ሁል ጊዜ የተዘጋጀ ነው። አንዴ አፕ ኤንድ ዳውን የሆነ ህይወት አለ። ቀጣይነት ያለው ህይወት እግዚአብሔር የተባረከ ቀጣይነት ያለው ህይወት ከምናያቸው ምልክቶች ምናምን ጋር ያልተያያዘ ህይወት ከምንሰማው ኒውስ ጋር ያልተያያዘ ከምናየው ህልም ጋር ያልተያያዘ አንዳንድ ሰሞን የሆነ ህልም እናያለን። ጌታ ሲመጣ በህልማችን ጌታ የተባረከ እሱን ህልም ሁሌ እንይ እዛ በቃ ዝግጅት ጌታን አየሁት ምናምን እሷ ህልም ስትረሳ ደግሞ ላይፍ ኖርማል ወድቃ በምንም በምታዩት በምትሰሙት በምናምን ላይ አትደገፉ። ኢየሱስ ይመጣል። መቼ እንደሚመጣ አናውቅም። ስለዚህ ሁል ጊዜ ምን ነው ሁል ጊዜ እንዘጋጅ። ቴክ ታይም ለዝግጅት ጊዜ ይኖረን ጊዜ ይኖረን ጊዜ ይኖረን። ህይወታችን ዝም ብሎ ተለዋዋጭ አይሆንም ወገኖች፣ ተለዋዋጭ አንዴ ወደ ላይ አንዴ ወደ ታች ሙሽራውን ለመቀበል መዘጋጀት መደበኛ ህይወታችን ነው። መደበኛ ህይወታችን ላይፍ ስታይላችን ይሁን። ሁሌ ሙሽራውን እንደሚጠብቅ ሰው ሆነን እግዚአብሔር የተባረከ ውካታ ሲሆን አንሯሯጥ። ተዘጋጅተን ሙሽራችን እንጠብቅ ወገኖቼ። ለመዘጋጀት ጊዜው በማቴዎስ 24 በሌሎችም የፉካሬ ኢየሱስ ጥቅሶች ላይ እንደምናነብ የምጽአቱ ጥቅሶች ላይ ማለት ነው። ሉቃስ 21 ማርቆስ 13ን ጨምሮ ሁለተኛ ጢሞቴዎስ 4:3 የተጻፉ ምልክቶች ሁሉ ተፈጽመዋል። ባለቀ ሰዓት ላይ ነው ያለው። እንዘጋጅ። የመጨረሻው ነጥቤን ተናግሬ ጨርሳለሁ። ሶስተኛ እንደ ልባሞቹ ቆነጃጅት ለመዘጋጀት በመንፈስ ቅዱስ እንሞላለን። በመንፈስ ቅዱስ እንሞላለን ወገኖቼ። የጌታን የሙሽራችንን መምጣት ስንጠባበቅ የምናበራው መብራት እንደ ቀደመው ዘመን ለሰርግ እንደሚበራ ቶርች እንደሚሉት በወይራ ዘይት እንደሚነድ ፊዚካል የሆነ እሳት ነው የሚበራው። የኛ ህይወታችንን የሚያበራው መንፈስ ቅዱስ ዘይቱ መንፈስ ቅዱስ። ያለ መንፈስ ቅዱስ ህይወት ጨለማ ነው። ያለ መንፈስ ቅዱስ ጌታን ለመጠበቅ መዘጋጀት አይቻልም። የምንገዛው የራሳችን የሆነ የዘይት መብራት ሌላ መብራት የለንም። መብራታችን መንፈስ ቅዱስ ቁሳዊ የሆነ መብራት አይደለም የሚያስፈልገው፣ መንፈሳዊ መብራት መንፈስ ቅዱስ ያስፈልገናል። ህይወትን የሚያበራ የጌታ መንፈስ ያስፈልገናል ወገኖቼ። በራሳችን የምንኖረው ክርስትና የለም። ክርስትናን የምንኖረው በመንፈስ ቅዱስ። ስለዚህ የጌታ መንፈስ ያስፈልገናል። የሚለውጥ፣ የሚያበራ፣ የሚቀድስ፣ ለጌታ መምጣት የሚያዘጋጅ፣ የቤተ ክርስቲያን ውበት፣ የሙሽሪት መልክ ውብ እንዲሆን የሚያደርግ መንፈስ ቅዱስ ያስፈልገናል። መንፈስ ቅዱስ ወገኖቼ በመንፈስ ቅዱስ ለመሞላት ፈልጉ። በመንፈስ ቅዱስ ለመሞላት ጊዜ ስጡ። በመንፈስ ቅዱስ ለመሞላት ዋጋ ክፈሉ። ኢየሱስ ክርስቶስ እንዳለ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል፣ ለምኑ
ለምኑ ይሰጣችኋል። የሰማዩ አባታችሁ ለሚለምኑት መንፈስ ቅዱስን አብልጦ ይሰጣችኋል። አብልጦ ይሰጣችኋል። መንፈስ ቅዱስ ያስፈልጋል። መንፈስ ቅዱስ ያስፈልጋል። ወገኖቼ ለመንፈስ ቅዱስ ጊዜ ስጡ። ጊዜ ስጡ። ጊዜ ስጡ። ለመንፈስ ቅዱስ ጊዜ ስጡ። ለመንፈስ ቅዱስ ጊዜ ስጡ። ለጸሎት ጊዜ ስጡ። ለእግዚአብሔር ቃል ጊዜ ስጡ። በግላችሁ መንፈስ ቅዱስን ፈልጉ። መንፈስ ቅዱስን እንፈልግ። በእያንዳንዱ ቀን መንፈስ ቅዱስ ሊሞላብን ያስፈልጋል። አንድ ሰሞን የሞላብን ሌላ ሰሞን ባዶ እንድንሆን አይደለም። ሁልጊዜ በመንፈስ የተሞላ እንድንሆን እግዚአብሔር ቃል ይናገራል። መንፈስ ቅዱስን ለመሞላት ወደ እግዚአብሔር መቅረብ፣ ወደ እግዚአብሔር መቅረብ፣ ወደ ተሞሉ ሌሎች ሰዎች መቅረብ አይደለም። መንፈስ ቅዱስን የሚሞላ ማለት እግዚአብሔር ወደ እግዚአብሔር ቃል ፈልጉ። በግላችሁ ፈልጉ ወገኖች። የራሳችሁን ዘይት ግዙ። መንፈስ ቅዱስ ከሰዎች የምንበደረው ከሰዎች የምንቀበለው መንፈስ ቅዱስ የለም። መንፈስ ቅዱስን የሚሰጥ እግዚአብሔር ወደ እግዚአብሔር ቅረብ። ያለ መንፈስ ቅዱስ መዘጋጀት አይቻልም። ያለ መንፈስ ቅዱስ መለወጥ አይቻልም። ያለ መንፈስ ቅዱስ ሕይወት ማብራት አይቻልም። ያለ መንፈስ ቅዱስ በጌታ ፊት መቆም አንችልም። መንፈስ ቅዱስ ያስፈልገናል። የሚሞላብን እግዚአብሔር ወደ እግዚአብሔር እንቅረብ። የራሳችሁን ዘይት እንጸልይና እንጨርሳለን።